አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የፀሐይ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከእናንተ ጋር እንዴት ናችሁ? ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበልልኝና እና እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እስኪ ዛሬ ባሌ ሰርፕራይዝ አድርጎኛል። እንጀራ ልኮልኛል ማለት ነው። እንጀራ ልኮልኛል። እንጀራው እንግዲህ ያው ይሄ የጅዳ እንጀራ እንዴት እንደሚያምር ማለት ነው። በጣም ነው የሚያምረው። እኔ ደግሞ ምን አምሮ የመሰላችሁ አልጫ ፍርፍር ማለት ነው። ይሄው እንጀራ እንግዲህ ጅዳ የምኖሩ የጅዳን እንጀራ ቅመሱልኝ ማለት ነው። እና በዝላ ካደረገልኝና አልጫ ፍርፍር አምሮኝ ነው ማለት ነውና አሁን ይሄው ሽንኩርቴን አዘጋጅቻለሁ፣ ቲማቲሜን አዘጋጅቻለሁኝ። በነገራችን ላይ አንዳንዴ አልጫ ሲሰሩ በሽንኩርት ብቻ የሚሰሩ አሉ። ይቅርታ አድርጉልኝና ከሽሮ ከእንትን ከዶሮ በቀር ዶሮ በቲማቲም አልሰራም። ከዶሮ በቀር ሁሉም ላይ ቲማቲም እወዳለሁኝ እኔ እንግዲህ ማለት ነው። ሽሮም ላይ ሽሮ ፈሰስ ካልሰራሁ በስተቀር ቲማቲም አደርጋለሁ ማለት ነው። ሽሮ ፈሰስ ከሰራሁ ኦኬ። ግን ኖርማል ሽሮ ከሰራሁ ግን በሽንኩርት በምናምን ስነ ስርዓት ቲማቲም አደርጋለሁ ማለት ነው። ማንኛውም ላይ ግን አታረቦቹም ቢሆን ሀበሻ ምግብ ስሰራ ቲማቲም አደርጋለሁኝ። እና አሁን እስኪ አልጫ ፍርፍር እንሰራለን፣ አብረን ተከታተሉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁ ሼር፣ ኮሜንት አድርጉ፣ አበረታቱኝ፣ አብረን እንደግ። እና ዛሬ አህመድ ሸጋ ሚስት እንግዲህ ያው እንደተለመደው ደግሞ በዛሬው ቪዲዮ እንግዲህ የመጣሁት ደግሞ በእንጀራ ፍርፍር ነው። ሲተከታተሉኝ አብረን እንትን ነው እንግዲህ የጅዳ እንጀራ፣ ጅዳ ያላችሁ እንጀራ ጥለቡ። በጣም ነው የሚያምረው እንጀራው ማለት ነው። ወላሂ ጽድት ያለ እንጀራ ነው። እና አሁን እስኪ አብረን እንስራ። በተረፈ ላይክ ኮሜንት አትርሱ፣ ሰብስክራይብ። በነገራችን ላይ ኮሜንቱ በጣም ብዙ ሆኖ ላይኩ ትንሽ ነው። ቪው ብዙ ሆኖ ላይኩ ትንሽ ነው እና ላይክ አትርሱ። ኮሜንት አድርጋችሁ ላይክ አትርሱ ማለት ነው። ላይክ አትርሱ። ሰው ኮሜንት አድርጎ ላይክ እንዴት ይረሳል? ስለዚህ እንግዲህ አብረን እንደግ፣ አብረን እንመንደግ ነው። አበረታቱኝ። እናንተ ብርታትና ጥንካሬ ያስፈልገኛል ማለት ነው። እስኪ አሁን እንግዲህ ወደ አልጫ ፍርፍሬ ማለት ነው። አልጫ ፍርፍር በጣም ነው የምወደው በነገራችን ላይ። አገራችን እንደውም በእንትን ነው የምሰራው። ይሄ የጥብስ መስሪያው ይሄ እና በዛ በጥብስ ቅጠል ነው የምሰራው። ይሄ ጥብስ ቅጠል ምንድን ነው የሚባለው? በሱ ነው የምሰራው። እንደውም አብዛኛ አልጫ ስሰራ ማለት ነው። ይሄ የጥብስ ቅጠል ወደ ደብረ ሲና በኩል ነው የሚገኘው። ብርድ ሀገር ምናምን ነው። እዚህ አንዳንዴ ሰውዬ ያመጣል ማለት ነው። በሱ ስሰራ ወይኔ እንዴት እንደሚጥም ማለት ነው። እና ያው እንግዲህ ሽንኩርቴን እያበሰልኩኝ ነው። እርዱን ራሴ ቤቴን ያዘጋጀሁት ያኔ ለአረቦቹ የምሰራበት ለራሴን ማለት ነው። ቅመም የማዘጋጀው ቤቴ ራሴ ነኝ ማለት ነው። የተዘጋጀ ቅመም አትገዛም ሴትዬ። አንዳንድ የሆነ የማላውቃቸው ቅመሞች አሉ የምገዛቸው፣ ግን ኖርማሊ ግን ይሄ እርድ ምናምን ቤት ነው የማዘጋጀው ማለት ነው። አንዳንዴ ሚጥሚጣ ሳዘጋጅ ምናምን እንትን እላለሁ ማለት ነው። አብሬ በአንድ አዘጋጅና 3 ወር 2 ወር እንትን እላለሁ ማለት ነው። ይሄን እርድን አድርጌያለሁ። ከዛ ቀጣይ ምን አደርጋለሁ? ቲማቲሜን አደርጋለሁ ማለት ነው። ቲማቲሜን አደርጋለሁ። በነገራችን ላይ በአንድ እጅ ካሜራ ይዞ በአንድ እጅ መቀረጽ በጣም ነው የሚከብደው። እንግዲህ ሀገራችን ገብተን ደግሞ ካሜራ ማሩን አዘጋጀን ድረስ ካሜራውን ሁሉን ነገር አዘጋጀን ድረስ መቻል ነው።
እና ስጎ እንደዚህ በዛ ሲል ነው የምወደው። በነገራችን ላይ ስጎ እንደምታዩት ነው። ዘይትም ልክ እንደ ሀገራችን ማለት ነው፣ እንደ ሀገራችን ነው ዘይትም የማረግበት በደንብ። ሀገራችን እኮ ፍርፍር ሲሰራ ሽንኩርቱም ያው እንደነገርኳቸው ሽንኩርትና ቲማቲም በደንብ ነው የምወደው። አልጫና ፍርፍር ላይ ደግሞ ዘይቱ በዛ ሲል እወዳለሁ ማለት ነው። እና አሁን ይሄ ዘይት ነው፣ ዘይቱ ማለት ነው። ስጎ ብዝት ያለ ነው። በደንብ ጥብስ አደርገዋለሁ ማለት ነው። እና ላይክ ኮሜንት አትርሱ፣ አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይኸው እንግዲህ ትንሽዬ ውሃ ነው ያደረኩት፣ ብስል ብላለች ማለት ነው። አሁን ምንድን ነው የማደርገው? ቃሪያ ማለት ነው። ቃሪያን አደርጋለሁ። እንደዚህ በቁመቱ ነው የምፈልገው፣ ክትፍ አልፈልግም ማለት ነው። አሁን እንግዲህ ቃሪያን አደረግ፣ ያው በስሏል፣ ጨርሻለሁ። ጨውዬን አድርጌያለሁ፣ ነጭ ሽንኩርቴን አድርጌያለሁ። ቅመም ብዙም አላበዛም፣ በትንሹ ነው። ያው እንግዲህ እንጀራዬን አደርጋለሁ ማለት ነው። እንጀራዬን አደርጋለሁ። ሸር ኮፕሊንግ ኮሜንት አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብረን እንደግ። በነገራችን ላይ ውሃ አላበዛሁም ነው፣ በትንሹ ነው የማደርገው ማለት ነው። ያው ፍርፍር ላይ ውሃ አይበዛም፣ ፍርፍር ላይ ውሃ አይበዛም ማለት ነው። ፍርፍር ላይ ውሃ ተበዛ አይጣፍጥም። ውሃ ነው የሚለው እና እንግዲህ ደግሞ በቀጣይ ቪዲዮ ተገናኘን ድረስ ደህና ሁኑልኝ ልጆቼ፣ ደህና ሰንብቱልኝ፣ አበረታቱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያው ይሄን ይመስላል እንግዲህ። እስኪ ደግሞ ገልበጥ እናድርግና እንበላለን ማለት ነው። አብረን ነው የምንበላው ዛሬ።